እናያቸዋለን። ሁለታችሁም ተጠያቂ ናችሁ። ግን መተማመን ያቃታችሁ እኔ በቃ በምን ጉዳይ እንዳጠፋችሁ ብሩን ለምን ጉዳይ እንዳጣ 4 ሚሊዮን ብር እኮ ነው። ቀላል እኮ አይደለም። 4 ሚሊዮን እኮ በምን ጠፋ? እሺ አሁን እሷ ምን ትላለች መሰለሽ? አሁን እሷ እንደ ሐሳብና እንደ እንትን አድርጋ ያመጣችው ምንድነው? ቤት አላት፣ ቤት G+1 አላት። እሷ ናት እዛ ላይ ያጠፋችው። አንደኛ ደግሞ ሁለተኛ ደግሞ እሷ ወደዛ ለመሄድ እሷም በሰው ስም ቆየውልሽ ፋጡማ አንቺ አሁን G+1 ቤት አለሽና ወደ ዩኬ ወደ ለንደን ለመሄድ ፕሮሰስ አርገሻልና አንቺ ብቻ ነሽ ወሰድሽው ማለት አይደለም። እሷም በቤተሰብ ስም በሆነ ሰው ስም የሆነ ነገር ሊኖራት ይችላል፣ አይታወቅም። ሁለታችሁም ናችሁ እኩል ተጠያቂ። ግን ተማመኑ። ለምን ጉዳይ እንዳጠፋችሁ እኔ እሱን አልካድኩም። እሷ እኔ አሁን ይሄንን ቤት ራሱ ይሄ ብር እንዲህ ሲሆን እሷ የሆነ ነገር ላድርግ ስትለኝ አንድ ቀን ተቋውሜ ራሱ እንዲህ ነው ብዬ እንኳን አላውቅም። ምንድነው የሆነ ነገር መግዛት ስትፈልግ ራሷ ናት የሁሉ መላክ የምትችለው ሐዋራው ሁሉ ነገር ስላላት እሷ ናት የምትከፍ። ካላከይ በኋላ እንዲህ ነው ትለኛለች፣ ዝም እላለሁ። አንደኛ እሷ ይሄን ቤት እንትን ብላለች አለኝ። እኔ ይሄ ቤቱ እዚህ ጋር ምንም ነገር አያገናኘውም አንደኛ። ሁለተኛ ደግሞ እሷ በራሷ ስም ቤት ባታደርግም ለወንድሞቿ ቤት ሰርታለች። ለራሷ ግን አሁን ምንም ነገር እንዲህ ነው እንዲህ የለም እኔን አደንግዝ አድርጋብኝ አለች። እኔ ደግሞ ይሄንን በዚህ መቼም ቢሆን እኔ ራሴን እንትን አለልም። ምክንያቱም ታውቀኛለች እንዴት እንደሆነ ምን አይነት እንደዛ አይነት ነገር እንደሆነ በአመት በመጣ ቁጥር ከአንድ አይሉ 3 በሬ እንደምትገዛ እኔ ይሄን ሁሉ ምክንያቱም እኔ ቤተሰብ ነው። አይ ምንም አለላትም። ቁጭ ብለን ራሱ እንኳን በመናወራ ሰዓት ስለ እንደዛ አይነት ነገር ታይ ሰሚራ ታይ ነገ ጧት መግባት አለ የሆነ ነገር ስላት ታይ እባክሽ በወንድሞች አትጡብኝ ነው የምትለው። በወንድሞች አትጡብኝ። በሬዎቹ ሊራቡ ነው ወይስ ሊታረዱ ነው የምትገዛው? አይ ሊታረዱ አይደለም ለወንድሞቿ ትገዛለች። የሚታረስ ልክ ማረሻ ሰዓት ሲደርስ ከታረሰ በኋላ እንደዛ በሬ ይሸጣሉ። እኔ አሁን አንድ በሬ ማሻአላ እናንተ በመዳም ቅመሞች ብር አንቺ G+2 እንትን ለንደን ፕሮሰስ ታረጋለሽ፣ ለወንድሞች ባጃጅ ትገዣለሽ፣ እሷ መሬት ትገዛለች፣ በሬ ትገዛለች፣ ለወንድሞቿ ቤት ትሰራለች። ማሻአላ ባጃጅ የገዛችው እሷ ናት። ባጃጅ ገዝታ እንገርሽ ይሄ ከ2021 ጀምሮ ነው ይሄ ነገር እንደዚህ ሁሉም ነገር ብርቁስቁስ ያለው ገብቶሻል እንጂ ከዛ በፊት ምንም ነገር የለ ነበር። አንደኛ ባጃጅ ገዛች። ባጃጁን ገዛች ያለ ፕሮግራም ማለት ነው። ያንን ባጃጅ ስገዛ ፈጡም የምትባለው ልጅ ብር ላኩልኝ እያለች ነበር። የሷን ብር እንላክ የሷ ብር ቤት ልገዛ ነው ብላለችና ብር እንላክላ መጀመሪያ ላይ ልከንላት 1000 ዲናር ተልኮላት አሁንም ብር አላት። በ3 ወር ወደዛ ሆኖ ደግሞ ፈጡም ላኩልኝ ብር አለች። ከዛ ሰቢራ የሷን ብር እንላክ የፈጡምን ብር እንላክ ስላት ክረምት ወራት ነውና አይ እኔ እዛ አለችኝ። ወንድሜ በጣም እንትን እያለ ነው እናቴን እያስቸገራት ነው ባጃጅ ካልገዛሽ ብሎ አለችኝ። ክረምት ይንጋ ከመስከረም በኋላ ትገዣለሽ ብዬ እና የመጀመሪያ የስቺኔ ብር እንላክላት ብዬ ስል እኔ እንደዛ እያወራኋት እኔ ተወችኝና ወደ ሌላ ክላስ አለ እዛ ክላስ ሄዳ አውርታ ጨርሳ እንትኑ ጋር ሐዋላው ጋር ደውላ አካውንት ልካ ያንን ብር 1786 ዲናር ለባጃጅ መግዣ ልካ ከዛ መጣች ክፍል። ከዛ በኋላ ፊቷን ምን ሆነሽ ነው ምናምን አልኳት እኔ ማለት ነው። ምን ሆነሽ ነው ስላት አይ እንደዚህ ነው እዛ ረብሾ እንዲህ አለችኝ። ኧረ አንቺ የምከሪው ተቆጩ። ምክንያቱም ከመስከረም በኋላ ጥቅምት ላይ መጀመሪያ የሚቀድመውን እናስቀድምና እንትን ታያለሽ ትገዣለሽ አልኳት። አሁን መላክ ያለበት የዚች ልጅ ብር ነው ስል አይ እኔ እዛ ሲጋደሉ አላይም አለች። ከዛ በቃ ምንም አላልኩም ልከዋለኝ ያን ብር ልካለች። ከዛ ተልኳል ምንም አላልኩም። ያ ባጃጅ ተገዛ። ያ ባጃጅ ሲገዛ በተገዛ ደግሞ ስንት ጊዜው እዛ ኢትዮጵያ ወንድሟ ሰው ገጭ የሆነ መኪናው እንትኗ ባጃጃች ግራ መጣች። ያንን ራሱ የእንትን አመት ሙሉ ነው የሰውየው ሲታመም ስታስታመም የነበረው ያን እየከፈለች ለሰውየው የሚከፈለውን እየከፈለች ባጃጁ ሲበላሽ ያን እያሰራች ይሄ ሁሉ ሲሆን እኔ አሁን እንድናት አሁን እኔ ጋር ያላት አሁን እኔ ግሩፕም ላይ ስናወራ ቤት እሷ ቤት ትላለች። እኔ ለቤቱ ያጣሁትን ራሱ እኮ ተማምነናል እኮ ግሩፕ ላይ 2020 ላይ መጨረሻ ዲሴምበር 12ኛ ወር ላይ ለቤቱ ራስሽ ራሱ ታውቂያለሽ 1300 ዲናር ልኬ የቆርቆሮ ለበሰ። ከዛ ወዲህ ራሱ ቤቱ ምንም ነገር እንዳልተሰራ እንዳልተጨረሰ ራሱ ሀጃ ቤቱን ራሱ ከኢትዮጵያ ከዛ ከኩዌት ከገባች 1 አመት አብረን ኖረናል። ደሴ ማለት ነው። እኔ ቤት አይተሽዋል። ምንድነው አሁን አዲስ የተለየ ነገር እንደዚህ የምትይው ስላት አሁን እንደ አዲስ ነገሮችን ሁሉ እንትን ብላ ያንን ነው የምታወራው። እሷ ያጠፋችው ነገር እሷ ከዛ ያባጃጅ እንደዛ ሲሆን ወንድሟ ምን አደረገ? ያን ባጃጅ ተሸጠ፣ ባጃጁም ተሸጠ።
ባጃጁ ተሸጠና ወንድሟ በባህር ገባ፣ በባህር ሄደ። በባህር ሲሄድ ደግሞ ምን አደረገች? ይሄ የባጃጅ ብር እንደዛ ከስረን እንደዛ ሆኖ ይሄን መጀመሪያ ሳንጨርስ ከዛ ምን አለ? አይ ወንድሜ ሲሞ አምኖኝ ያስቀመጠ ሰው በድንገት ቤተሰብ ሞቶበት ገንዘብ ቢፈልግ በድንገት ቤተሰብ ታሞበት ገንዘቤን አምጪ ልልክ ነው ቢለኝስ? እሱ የሚያውቀው እነሱ የሚያውቁት እናንተ ጋር ተቀማጭ እየተቀመጠ እንደሆነ ነው። እያጠፋችሁት መሬት እየገዛችሁ ባጃጅ እየገዛችሁ በሬ እየገዛችሁ በነፃነት ማለት ድንገት አምጡ ብንባል ከየት አምጥተን እንሰጣለን ብላችሁ እንዴት አልጨነቃችሁም? እንዴት አልፈራችሁም? ትልቅ ብር ነው። ትንሽ ብር ቢሆን ችግር የለም። ይህ የምግብ የሆነ ነገር ቢሆን እሺ፣ ትልቅ ነገር ነው። በማንኛውም ሰዓት አምጡ ልንልክ ነው ይሉናል ብላችሁ እንዴት አላሰባችሁ? ወይንስ አንቺ ወደ እንግሊዝ ልትሄጂ ስለሆነ መኪያን በፈለኩ ሰዓት እጄን ሰጥቼ እገባለሁ በድንገት እሄድባቸዋለሁ ብላ ወደ እንግሊዝ ደግሞ እንደዚህ ነገሮችን ጨራርሼ ወይም ደግሞ ሁሉን ነገር እንትን ብዬ ተዘጋጅቼ አይደለም የመጣሁት። ምክንያቱም እሷ ብሩን እንትን ብላ ወደ እንግሊዝ ልትሄድ ብላለች። እንደዛ እንደሆነ እሷም ታውቃለች። ኢትዮጵያ ልግባና ይሄ አፉ እንዳያልፍ አፉ ሲመጣ እኔም እሰራለሁ ግቢ አለችኝ። እሷ ራሱ ማለት ነው። እንደውም የሆነ ወቅት ነው አፉ ሊያልቅ አካባቢ ነው እና እዛ ያወሩ ስለነበረ ስለዚህ የተላከው ብር እሷም ስልክ ላይ አለ። ይሄ ወደዛ የተላከው ስለዚህ ፈጡም አንቺ አምነሻል። እኔ አምኛለሁ። እኩል ነው የተጠቀምነው፣ ብሩን እኩል ነው የተጠቀምንበት ነው። ፈጡም እንትና ደግሞ መኪያ ደግሞ እኔ አላየውም፣ እሷ ብቻ ናት የተጠቀመችው ነው። ስለዚህ አንቺን ሰምተንሻል። ስላመንሽ እናመሰግናለን፣ እውነቱን ስላወራሽ። አሁን አንቺ ሚዩት አድርጊላትና እሺ መኪያ ትናገር። አንቺ እኩል ነው የተጠቀምነው፣ ይሄንን 4.1 ሚሊዮን እኩል ነው ለጉዳያችን የተጠቀምንበት ብለሻል፣ አምነሻል። እሷ አሁን ወደ መኪያ እንሂድ። እሷ ደግሞ ካመነች ተማምናችሁ እኩል ተበድራችሁም ይሁን ያፈራችሁትን ንብረት በእነዚህ ላብ ሽጣችሁም ይሁን እንድትመልሱላቸው ነው የምንፈልገው እኛ። ካለበለዚያ ህግ አለ፣ ወደ ህግ ይሄዳሉ። ቅልቦችን ጠሯለሁ፣ በህግ እንዲያዝ እናደርጋለን። ፎቶአችሁም አለ፣ ቪዲዮም አለን፣ ትለጠፋላችሁ። አሁን ወደ መኪያ እንሂድ። ፎቶአችሁ እጄ ላይ አለ፣ ቪዲዮአችሁ እጄ ላይ አለ። ሰላም ሀይባ፣ እንዴት ዋልሽ? ሰላም መኪያ፣ እንዴት ነሽ? አልሐምዱሊላህ። ማን ነው? ደህና ነን አልሐምዱሊላህ። እንግዲህ ፈጡን ሰጥታታል። እውነቱን ዝቅዝቅ ካርጋ አውርታለች፣ ያደረጋችሁበትን ነገር ሁሉ። አንቺ ደግሞ ምን ትያለሽ? እሺ ሰምቻታለሁኝ ሁሉንም። ስለ ብሩ ደግሞ ላለችው ማለት ነው ከመጀመሪያው አንስቼ ስነግርሽ እሷና እኔ በነበርንበት ሰዓት የልጆቹ ብር በነበረበት ሰዓት አንስቶ ይሄ ብር የጠፋበትን መንገድ እንዴት መሰለሽ? አንዴት ትናመታ ብለሻለች። አንዳንድ እያለ ነው የጠፋው ብላለች። ለምንድን ነው አንዳንድ እያለ የጠፋው? ያልተጠራቀመው ለምንድን ነው ብትይኝ፣ አንደኛ ቤቱ ሲሰራ ቦታዋ ስገዛ ንጥር ብጥር ባለ በራሱ ሀቅ ነው። ከመጀመሪያው እሷ ገና እኔ ጋር ስትመጣ ያ ወሬ ብትስጭም ፋጥማ ችግር የለውም። ወሬ እንዴት ነው የሳተችው መሰለሽ? ለአራት ነው የምንኖረው ላለችው ሙሉ ቤቱን ያዝነ እነዛ ልጆች እሷ ጋራ ሊኖሩ የመጡት ልጆች በሆነ በቤት ኪራይ ሌላ ሰው የ60 ብር ቤት የ90 ብር አድርጎ ሊሰጣቸው ሆነና ያን ብር ደግሞ እኔ እንዳትበላ ብዬ እነዛ ልጆች እኔ ነገሩኝ። በኋላ ሲነግሩኝ ነገር እንደማላበርድ ያውቃሉ። አሁን ድረስ ይኸው ይሰሙኛል። ኩዌት ውስጥ ያሉ ናቸው። እሷን የሚያመጣት ማለት ነው። እሱ ሳይሆን ጓደኛው ጋር ሆኖ የ60 ብር ቤት ሊይዙላት አሉና 90 ብር እንበላቸው አሉ። ጓደኞቿ እንግዲህ ብር ሊያዋጡላት የነበሩት ማለት 90 ብር አለኝ ብላሽ የለ። ከዛ ላይ እኔ ደግሞ ያንን ነገር እንደ ሰው ሲያወሩኝ ይችል እየመጣችበት መንገድ ያው ነግራሻለሁ። እኔም ጀምሬልሻለሁ ተናማታ ሲነግሩኝ ለምንድን ነው ስላቸው ይሄን ብሎ ጓደኛውን ሲጠራልኝ እሺ አልኩኝ እና እነሱ ጋራ ፋጡም አልኳት ይሄን ብለዋን ቤቱ ሲጀመር ይበቃናል፣ የሚደርስብን የቤት ኪራይ እኩል እንከፍላለን፣ ትቀመጫለሽ፣ ልጆች ነው ታወሪያለሽ፣ አንቺ እኔ ስራ አስገባልሻለሁ አልኳት አይደለ? እሺ አለች። ምንም ቀኝ ግራ አላለችም። እሺ አለኝ። ማሻአላ ልጆች ጋራ ትግባባለች፣ ታመጣለች። እኔም በአግባቡ ስራዋን አስገባላታለሁ። ለስንት ያህል ቢያንስ እስከ 3 አመት በላይ ልበለው። በዛን ሰዓት እንግዲህ የቤት ኪራይዋ፣ አስቤዛዋ፣ ሁሉ ነገሯ አራሷን ችላ ማለት ነው የምትኖረው፣ እኔም የምኖረው። ይሰማል?
አው ይሰማል። መኪያ እኔ አይሰማም ካላልኩሽ እየሰማንሽ ነው። እሺ አታቋርጥ። ሀቢባ ይሰማል። መኪያ ይሰማል። እኛ አይሰማም ካላልን እየተሰማን ነው ማለት ነው። እሺ ሀይባዬ ከዛ እንደዛ ብለን ስንኖር እነዛ ጓደኞቿ ተይዘው ሄዱ እንዳለችሽ ተይዘው ሄዱ። እኔ እና እሷ ብቻ ቀረን። እንደዚሁ ስንኖር ቢያንስ የተወሰነ ቢያንስ 1-3 ወር ምናምን እንደኖርን ቢያንስ የሷ ልጆች እየሄዱ አለቁ። ሌላ ቦታም እንደዚሁ ወደ ሀገርም ማለት ነው ወደ ሀገርም ይሄዳሉ። እንደዚሁም ሌላም ቦታ ይሄዳሉ። አዛ በፊት ያለው እንግዲህ ቅድምም ብለሻል፣ ስልክ ታናግርልኛለች ብለሻል። የሷ ስልክ በኋላ ነው ያስተዋወቁላት። በመጀመሪያ ግን በገዛ ስልኬ ነው የምሰራላቱ ማለት ነው። ምክንያቱም ቃሌ ነው ብዬሻለሁ፣ ትናንትናም ቃሌ ነው ብዬሻለሁ። አሁንም ቃሌን አላጥፈውም። አዛ ቦታዋን ገዛች። በነፃ ነበር ያልሽው እኮ በነፃ ነበር። እሷ እኮ ተናገረች። አንቺ 25 ዲናር እሷ 20 ዲናር 5 ዲናር የታክሲ ሹፌር እንደሚወስድ። ኧረ ሀይባዬ እንደዛ ብሎ ነገር የለም። እኔ እሷ ልጆች ስራ አስገብቼ ወላሂ ራሷ ታውቃለች። ቅድም ሸበካ ይዞ ሁሉ ናቸው። ደላላ እንዴት በነፃ ስራ ለሰው ይሰጣል? ስራ ሻል እንዴት በነፃ አትመኒያት። ስሚኝ ገብቶሻል? ለምን የሚያቀኝ ያቀኛል። አገባሽ? የሚያቀኝ ያቀኛል። እንኳን የእሷ ልጆች እኔ ቤት ተቀምጣ ጎረቤቶቼ ልጆች ሳስገባ እኮ ማለት ነው 10 ብር ወስዳለይ 10 ብር እየወሰደ ነው ስራ የምታስገባልኝ ካለ ይሄው አሽቅል ባህር ከምትለው ያክስቷ ልጅ አለ የሆኑ ልጆች አሉ። እነሱ ጀምሮ ይንጡና ይመስክሩብኝ። እውነት እኔ ስራ ሰጥቼ 10 ብር ወስጄ ከሆነ ማለት ነው ያወቀ ያቀኛል። እሷ አይደለችምና ማለት እንኳን እሷ ይሄን ብዬ ውል ፈጅቼ ያመጣኋል ልጅ ቀርቶ ማለት ነው። አሽቅል ባህር ጠይቂያት ስራ አስገብቼላት ለሷ 5 ሳንቲም ወስጄ ከሆነ ትንጣናው እያደመጠችኝ ነው ትመስክርብኝ። አዎ ተወስጃለሽ ትበለኝ። እንደዚህ አይነት ነገር የለም እኛ ጋር፣ በተለይ እኔ ጋር የለም። እልሙህም እዛ ደረስነ። በኋላ እነዛ ልጆች ሄዱ። እነዛ ልጆች ሲሄዱ በምን ምክንያት እኔ ጋራ 2018 አካባቢ ማለት ነው በፈረንጆች እንግዲህ 2018 አካባቢ እንዴት እኔ ጋር እንደተቀላቀልነ እሷ ለራሷ መልስ የላትም፣ እኔ መልስ የለኝም። 3 ልጆች ቀሯት፣ የ2 ሰው ብር ነበረባት ምናምን አለኝ። ያሉ ልጆች እኮ ካድሩ አንስቶ ሲቺ ፀሐይ እኮ 10 አመት ሆነኝ እሷ ጋር ብላሻለች አይደል እንዴ? ለምን ገሌና ነው የቀረ ነው አይባልም? ሃኛ ቤት ያሉ ልጆች ለምን አይመሰክሩብኝም? አዎ ሰሚራ ልጅ የላትም ነበረ ተብሎ ለምን አይመሰከርብኝም? አይደል እንዴ? እኔ የማመጣቸው ልጆች ግልጽ ናቸው። እሷ የምታመጣቸው ልጆች እሺ ነገሌ ትበለኝ ሀቢባ እነገሌ ትበልና እነዛ ልጆች ታንጣብኝ ወየኛ ቤት ልጆች እስቲ ይመስክሩብኝ፣ የገዛ ልጆች ይመስክሩብኝ። እገሌ የሚባል የለማ። ገብቶሻል? እልሙህም እንደዛ ሆነ። ኖርማል እንደዚሁ ያልገባኝ ፈጥም እገሌ ኖረ እገሌ ያልኖረ ሰራተኛ ሳይሆን ይሄንን ኦሬዲ ታምኝበታለሽ እኮ አንቺ። እነዚህ 8 ልጆች ገንዘባቸውን ታምኝበታለሽ አታምኝበትም? አምንልሻለሁ፣ ማላምንበትን ማስረዳሻለሁ። ኦኬ እኮ ባጭሩ ነገሩ ሳይንዛዛ ስማቸውን እየጠራ የብሩን መጠን ልንገርሽና ምታምኙን መኝ ምትክጁን ካጭ አይደለም ሀይባዬ። ለምን ታውቂያለሽ? እዚህም ላይ አሁን እኔ እንዲያወራ እየፈቀድሽልኝ አይደለም፣ ጉርብም ላይ እኔ እንዲያወራ አልፈቀዱልኝም። አንድ ሰው የሚኖርበትን ማለት ነው የሚኖርበትን እዚህ ቤት የመናገር ነፃነት አለ። አልፈቀድሽልኝም አትበይ። አየሩን ሰጥቼሽ እያዳመጥንሽ ነው። አሁንም እኮ ገና እድሉ እየሰጠሁሽ ነው እኮ። ስለ ብሩ ንገሪኝ አልሽ። ስለ ብሩ ሳይሆን ከመጀመሪያው አንስቶ ታሪኩን ያቆምሽበት ላይ ቀጥይ በቃ። እሺ እንደዛ ብለን እየኖርን እያለ